የጀነት ሴቶች ሑረል ዐይኖች ለጀነት ባላቸው ንጉሱ ዘፈንን ይዘፍናሉ። ከዘፈኑ ግጥምም ውስጥ ትንሽ ልስጣችሁ አሉ ነብዩ አለይሂ ሰላቱ ወሰላም። የጀነት ሴቶች የሚዘፍኑትን ዘፈን ግጥማቸውን ረሱል አለይሂ ሰላቱ ወሰላም ለኡመታቸው ተናገሩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ የኡስታዝ ያሲን ኑሩ አነጋጋሪ ሁጥባ ነው። እንግዲህ ጀነት ውስጥ ሙዚቃ እንዳለ፣ ጀነት ውስጥ ዘፈን እንዳለ እንግዲህ ተናግሮ ነበር። እንዲሁም የዘፈኑን ግጥም ሁላ ተናግሯልና እስከ መጨረሻው ድረስ የምትከታተሉ ከሆነ የምታየው ነው የሚሆነው። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንዲጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። አንዳንድ ሰዎች አሉ ይገርማል፣ ሳይኮሎጂካል ዲዚዝ ያለባቸው፣ ስለ ልቦናዊ በሽታ ያለባቸው ያላቸውን ሁሉ አሳይተው ሲያበቁ አይረኩም በዚህ እና ይነግሩሃል። አንተ እኔ አለኝ ያዙ ይልቀቁኝ፣ መኪናዬን ብታዩት ምለብሰውም ብታየው ቤቴን ገብተህ ብታየው ፌንት ትነቅላለህ፣ አቤት አንሶላችንማ ይገርማል ምናምን ትላለህ። ኧረ ያሳፍራል። በጣም ሼም ነው። ይሄ ሰውዬ እንደዛ ነው። ከጓደኛ ጋር እንዴት ኧረ ተው እንዴ! ዳቦና ሻይ ጥያቄ የሆነበት ሰው ምን መሰለ ዛሬ ምንድነው የተጠራንበት የምሳ ቦታ የበላ ነው ምሳ በቃ ምለ እንደዛ አይነት እኔ ብፌ ምናምን አይ ሐቢቢ አልহামዱሊላህ እንኳን በላ እንኳንም ጠጣ። ቢላ አለይክ ዝም በል፣ ቢላ አለይኩም ዝም በሉ። ያደረግነውን ሁሉ መናገር የለብንም። እንዲሁም ያለንን አላህ የሰጠንን ጸጋ ሁሉ በቃ ለሰው መናገር አለብን ማለት አይደለም። ኖርማሊ ሲጀምር አላህ ሱብሓነሁ ወተዓላ ጸጋውን ካሰፋልን እኛ ላይ ይታይብናል እንጂ በግደኛ በአፋችን የምንናገረው ነገር አለም። ብዙውን ጊዜ በጣም በሚያሳዝን ሁኔታ አንዳንድ ሰው ተረቦ፣ አንዳንድ ሰው የቤት ኪራይ አጥቶ ከዛ አጠገብ ሆኖ ቤት እኮ ገዛው ብሎ የሚያወራ ሰው አለ። አጠገቡ ያለው ሰው እኮ የቤት ኪራይ ተቸግሯል እና ስለ ቤት መግዛት ያማክረዋልና አይመጣውም እንደዚህ አይነት ነገር። ሌላ ሰው እየመጣን ጉራችን መቸርቸር፣ ያለን ነገር ሁሉ ማሳየት ምናምን ነገር ይሄ አንድ ያለን ሪዝቅ ጥበብ ያደርገዋል፣ የሰው አይን ውስጥ እንዲገባ ያደርገዋል። ከዛ በተጨማሪ የዛ ሰው የቀልብ ላይም ጥሩ ነገር አለማሳረፍ ነውና አላህ Subhanahu Wa Ta'ala ካሰፋለን ሪዝቁን አልহামዱሊላህ ረብል ዓለሚን። ነገር ግን ዝም ብለን በጉራ አንጨርሰው። እውነተኛ ወንድነት ፍቅርን አለመግለጽ አይደለም፣ ማፍቀርን፣ ዝቅ ማለትን፣ ራስን መስጠትን ከወንድነት ተጻራሪ አድርገን እናስባለን። ሴት ልጅ በኃይለኝነት አትገዛም። ሴት ልጅ በፍቅር ነው የምትገዛው። ፍቅር በሰጠናቸው ቁጥር ሴቶች የበለጠ ለኛ ይቀርባሉ። ኃይለኛ በሆንባቸው ቁጥር ከኛ ይርቃሉ። ይህ ተፈጥሯዊ ነው። በትክክል እኛ ሀበሾች ግን የተቸገርንበት ነገር ይህ ይመስለኛል። ፍቅር መግለጽ ምናምን ይሄ እንደ ልፍስፍስ አይነት ወንድ ይቆጠራልና ለባለቤታቸው ፍቅር ማሳየት ምናምን ነገር፣ ፍቅራችን በአፋችን መግለጽ ምናምን ነገር በጣም ይከብደናል። ከዛ ይልቅ በቃ ይሄ ወንድነት ማለት ይሄ የሚቆጣ የሆነ ስትሮንግ የሆነ ምናምን እንደዛ አድርገን ብቻ ነው የምናስበው። እንደውም ወንድነት ኡስታዝ እንደገለጸው እንግዲህ ፍቅሩን የሚገልጽ ለባለቤቱ ፍቅሩን የሚያሳይ አይነት ነው ወንድ፣ ትክክለኛ ወንድ። እኛ ግን በዚህ ጉዳይ ላይ ተቸግረናል። በተለይ ሴቶች በዚህ ጉዳይ ላይ ኮሜንት ብታደርጉልን ደስ ይለኛል። ስለዚህ ትክክለኛ ወንድነት ፍቅርን በመለገስ ነው እንጂ ጡንቻን በማሳየት አይደለም። አዎ ዱንያ ናት ያለነው፣ ዱንያ ላይ ነው። መንገዷ ቀላል አይደለም፣ ትንሽ ከባድና አስቸጋሪ ነው። ሁሉም ነገር ምናልባት እንዳሰብነው ላይሆን ይችላል። ሜቢ ከጎናችን አይዟችሁ በርቱ የሚለን ሰው ላናገኝ እንችላለን። ግን አሁን ላይ ማስታወስ ወዳጄ አላህ ካንተ ጋር ነው። ወቃለ አላሁ ኢኒ መዓኩም፣ አላህ እኔ ከናንተ ጋር ነኝ ይላል። ታውቃለህ ወዳጄ አንተ ከአላህ ጋር ስትሆን አላህ ካንተ ጋር ይሆናል። ወቃለ አላሁ ኢኒ መዓኩም ለኢን አቀምቱም ሰላተ ወአተይቱም ዘካተ ወአመንቱም ቢሩሱሊ። ለአላህ ስትሆን ወደሱ ስትጠጋ ሰላት ላይ ስትበረታ አላህ ተባረከ ወተዓላ ካንተ ጋር ይሆናል። ያኔ ሁሉም ነገር ይከፈትልሃል፣ ሁሉም ነገር ይስተካከልልሃል። ከችግርና ከመከራ ጋር ሆነ ፈገግ ትላለህ። ከጭንቀት ጋር ሆነ ነገ ብሩህ ሆኖ ይታያል። ታዲያ ወዳጄ አንተ ወደ አላህ ጠጋ በል። ኸይር የተባለ ነገር በሙሉ ወደ አንተ ይጠጋል። አንተ ወደ አላህ ዞር። ዱንያ ላይ ምንም የሚከብድህ ነገር የለም። ሀቅ ነው። እንደው እዚህ ዱንያ ላይ ራሱ እኮ አረ የሚጠቅምህን ሰው ተጠጋ ነው የሚባለው እኮ አይደል? ውሎህን ጥሩ ቦታ አድርገው ምናምን ይባላል።
ውሏችን አላህ ጋር ስናደርግ ወደ አላህ ልባችን ስናስጠጋው ህይወታችን በሙሉ ከአላህ ጋር ስናደርገው ደግሞ አስቡት ምን ያህል ህይወታችን ሊስተካከል እንደሚችል። ህይወታችን ከአላህ ጋር ማድረግ አለብን። እንግዲህ ይህቺ ዱንያ መሸጋገሪያ ነች። መንገደኛ ነን አይደለ? ወደ አኺራ ነው የምንሄደው። እዚህ ዱንያ ላይ አኺራችን በዱንያችን አኺራችን መሸመት አለብን ብዬ አስባለሁ። አላህ Subhanahu Wa Ta'ala በዱንያም በአኺራም ስኬታማ ሰዎች ያድርገን። አሁንም ወስዳችሁ እንግዲህ ወደ አነጋጋሪው ቪዲዮ ነው። ኡስታዝ ያሲን ኑሩ እያደረጋቸው ያሉ ኹጥቦች እጅግ በጣም ከሳምንት ሳምንት እንዲጠበቅ እያደረገ ነውና ስለ ጀነት እጅግ በጣም አስገራሚ በሆነ መንገድ ማራኪ በሆነ መንገድ ኹጥባ አድርጎ ነበረ። የጀነት ሴቶች የሚዘፍኑት ሙዚቃ ምን እንደሚመስልም ተናግሮ ነበረ። እስቲ እሱን ቪዲዮ እንከታተልና ከዛ የራሳችን ሐሳብ አስተያየት እንሰጥበታለን። የጀነት የጸጋው መቋጫ፣ የደስታው ማሳረጊያ፣ የፌሽታው ማተሚያ የፍጥረት ዓለሙን ጌታ አላህን ማየት ለዓመታት የሰገዱለትን ዚክር ያረጉትን ሐጅ ላይ ያለቀሱለትን ጾመው የተራቡለትን ትእዛዙን የጠበቁለትን ያከበሩትን ከሱ ውጭ ሌላ ላናጋራም ብለው የጸኑትን አላህ ማን ነው? እሱን ያያሉ አሉ ነቢ ዓለይሂ ሰላቱ ወሰላም። አላህን ከሚያዩት አላህ ያደርገን። ውጁሁ የውመኢዝን ናዚራ አለ አላህ። ፊቶች ያኔ ያበራሉ። ኢላ ረቢሃ ናዚራ ጌታህንም ይመለከታሉና። ነቢዩ ዓለይሂ ሰላቱ ወሰላም አንዴ ሰሃባዎቹ ጋር ቆመው ጨረቃ ሞልታ ይዩት። ኢነኩም አሉ እናንተ እኮ ለተረውነ ረበኩም አላህን እኮ ታዩታላችሁ ልክ ይሄን ሙሉ ጨረቃ እንደምታዩት አሉ ነቢ ዓለይሂ ሰላም። ላ ቱዳሙነ ፊ ሩእየቲ እሱን በማየት ላይ ሳትጨናነቁ በግልጽ ጌታችሁን ታያላችሁ። ታዲያ ደረጃችን ይለያያል። አላህን አንዴ ብቻ የሚያየዋል ቢሊየን ዓመት ሲኖር፣ በየዓመቱ አላህ የሚያይ ይኖራል፣ በየሳምንት አላህ የሚያይ አለ። ትልቁ ደረጃ አሉ ነብዩ አለይሂ ሰላቱ ወሰላም ጧትና ማታ አላህ የሚመለከት ነው። አላህ ከደጋግ ባሮች አድርገን፣ የሱን ፊት በማየት ከሚደሰቱት አላህ ያድርገን። ለዛ ነው ነብዩ ሁሌም ዱዓቸው ላይ አስአሉከ ለዘተ ነዘር ኢላ ወጅሂከል ከሪም የተከበረውን አንተን ማንነት በማየት የሚገኘውን ደስታ ተሰጠኝ ዘንድ ጠይቀሃለሁ ይላል። የመጨረሻው ማሳረጊያው ጸጋ አላህን መመልከት። ታዲያ እቺ ጀነት አጓጓቻቸው፣ ኢባዳ ላይ አጠነከረቻቸው፣ ስራ ላይ እንዲበረቱ አደረገቻቸው። ነብዩ አለይሂ ሰላቱ ወሰላም አንዴ ሰሃቦቹ ጋር ቁጭ ብለው ጀነት 8 በር አለ አሉ። የሶላት ሰው የሆነ በሶላት በር ይጠራል፣ የጾም ሰው ከሆነ በባቡር ረያን ይጠራል እያሉ 8ቱን ሲጠቅሱ አቡበክር ስዲቅ ነበረ የአላህ መልእክተኛ አንድ ሰው በሁሉም ይጠራል እንዲህ አላቸው። የጉጉት አዎ አቡበክር ከነሱ ውስጥ አንተ ትሆናለህ ብዬ ተስፋ አደርጋለሁ። ሌላ ህልም የላቸው። እንዴት ነው በ8ቱ የምትጠራው? በጾሙም በሶላቱም በዘካውም በጂሃዱም በሁሉም ኸይር በር ላይ ለሁሉም ሰራለት አቡበክር ስዲቅ ረዲየላሁ ተዓላ። የጀነት ሴቶች ሑረል ዐይኖች ለጀነት ባላቸው ንጉሱ ዘፈንን ይዘፍናሉ። ሱብሃንአላህ። ከዘፈኑ ግጥምም ውስጥ ትንሽ ልስጣችሁ አሉ ነብዩ አለይሂ ሰላቱ ወሰላም። የጀነት ሴቶች የሚዘፍኑትን ዘፈን ግጥማቸውን ረሱል አለይሂ ሰላቱ ወሰላም ለኡመታቸው ተናገሩ። እስልምና እኮ ውብ ዲን ነው፣ የተሟላ ሃይማኖት እኮ። ስለዚህ ምድር አይደለም ስለሚቀጥለው ዓለም እዛ ስላለችው ሚስት ስለምትዘፍንልህ ዘፈን ግጥም ረሱል አለይሂ ሰላቱ ወሰላም ይነግሯል። ይሰበሰቡና ፍጥረታት ሰምቶት በማያቅ ድምፅ ይላሉ፣ ውብ ድምፅ ለባላቸው ይዘፍናሉ። ነሕኑ ኸይራቱል ሒሳን አዝዋጁ ዘውጅን ኪራም የንዙርና በቁረተ አዕያን ይላሉ። እኛ እኮ ውብና ማራኪዎቹ እኛ ነን ይላሉ። አዝዋጁ ዘውጅን ኪራም የተከበረው ንጉሥ ሚስቶች እኮ እኛ ነን ይላሉ ባላቸው። ታዲያም በፍቅር እንተያያለን ይላሉ። ሌላም ግጥሞች አሉቻቸው ነብዩ አለይሂ ሰላቱ ወሰላም የጠቀሱ ሚስቶችም ይዘፍኑልህ የደስታ ዓለም የፌሽታ ዓለም የፈለከው ነገር የምታገኝበት አለ የፈለከው። አላህ Subhanahu Wa Ta'ala ጀነትን ይወፍቀን። አላህ Subhanahu Wa Ta'ala ጀነተል ፊርደውስን ይወፍቀን። የረሱል ሰለላሁ ዐለይሂ ወሰለም ጎረቤት ያርገን። የአላህን ፊት በየቀኑ የሚመለከቱ ባሮች አላህ ያድርገን። እጅግ በጣም አስገራሚ የሆኑ ጸጋዎች ነው ጀነት ውስጥ ያለው። የደስታ ጣሪያ እዛ ጀነት ውስጥ ነው የሚገኘውና እነዛን ሁሉ የደስታ ጥጎች የምንመለከት ያድርገን። ጀነት ውስጥ ዘውታሪ አንዴ ጀነት ውስጥ ከገባን ዘውታሪ ነንና አላህ Subhanahu Wa Ta'ala ጀነተል ፊርደውስ የረሱል ሰለላሁ ዐለይሂ ወሰለም ጎረቤት ሆነን የአላህን ፊት እየተመለከትን የምንዘወትር ያድርገን። እንግዲህ በጣም አስገራሚ ነው። እንግዲህ የጀነት ሴቶች ሑረል ዐይኖች ለባለቤታቸው የሚዘፍኑት ዘፈን ሰብታችሁ ታያል። ግጥሙን እጅግ በጣም አስገራሚ ነው። በመናብ ኡስታዝ ያሲን ኑሩ በደንብ ያስጓዘን ይመስለኛልና ማሻአላህ አላህ Subhanahu Wa Ta'ala ሁላችንም ጀነትን ይወፍቀን ነው ማለት ፈልገው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። የቪዲዮ እንዲደርስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ
ወሰላሙ ዓለይኩም ወረሕመቱላህ ወበረካቱ።